የኖርዌይ የኖቤል ሽልማት ኮሚቴ በ2019 ሽልማቱን ያገኙት የኢትዮጵያ ጠቅላይ ሚኒስትር በትግራይ የሚካሄደውን ደም መፋሰስ ለማስቆም ልዩ ኃላፊነት ነበረባቸው ሲል ገለጸ። መንግስት ምዕራፍ 1 ያለውን ዘመቻ የኢትዮጵያን ሉዓላዊነት ሳያረጋግጥ ማቆሙ ትልቅ አደጋ ያዘለ ነው ሲል ባልደራስ ለሁለተኛ ዲሞክራሲ ፓርቲ ስጋቱን ገለጸ። ኢትዮጵያና አሜሪካ ግንኙነታቸውን እንዲያጠናክሩ ማድረግ የሁለቱ ሀገሮች መሪዎች ያለፈው ሳምንት ውይይት መደምደሚያ እንደነበር የውጭ ጉዳይ ሚኒስትር ገለጸ። አንድ የጀርመን ከፍተኛ ፍርድ ቤት የሶሪያ የቀድሞ የጦር ሰራዊት አባል በሰብአዊነት ላይ በፈጸመው ወንጀል የዕድሜ ይፍታህ እስራት በየነበት። ዜናው በዝርዝር የኖርዌይ የኖቤል ሽልማት ኮሚቴ በ2019 ሽልማቱን ያገኙት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ የሚካሄደውን ደም መፋሰስ ለማስቆም ልዩ ኃላፊነት ነበረባቸው ሲል ገለጸ። የኖርዌይ ኖቤል ኮሚቴ ሰብሳቢ ብሪት ሪስ አንደርሰን ለፈረንሳይ ዜና አገልግሎት አዣንስ ፍራንስ ፕሬስ ዛሬ በሰጡት መግለጫ አብይ አህመድ ጠቅላይ ሚኒስትርና የሰላም ሽልማት አሸናፊ እንደመሆናቸው መጠን ግጭቱን የማስቆምና ለሰላም የበኩላቸውን አስተዋጽኦ የማድረግ ልዩ ኃላፊነት አለባቸው ብለዋል። በአብይ አህመድ መንግስት ታማኝ ኃይሎች በህወሓትና አጋሮቻቸው መካከል በተደረገው ጦርነት በሺዎች የሚቆጠሩ ዜጎች ተገድለዋል፣ በሚሊዮን የሚቆጠሩ ከመኖሪያ ቤታቸው ተፈናቅለዋል ሲል አዣንስ ፍራንስ ፕሬስ ዛሬ ባወጣው ዘገባ አትቷል። የኖቤል ሽልማት ኃላፊዋ ራይስ አንደርሰን በትግራይ የሰብአዊ ሁኔታው በጣም አሳሳቢና የሰብአዊ እርዳታው በበቂ ሁኔታ ለመገኘቱ ተቀባይነት የለውም ብለዋል። በትግራይ ያለውን ግጭት ተከትሎ ጠቅላይ ሚኒስትር ዶክተር አብይ ያሸነፉትን የኖቤል ሽልማት እንዲነጠቁ ተደጋጋሚ ጥሪ ቢደረግም በሽልማቱ ህግ መሰረት ግን የሚቻል አይደለም። የኖርዌይ የኖቤል ሽልማት ኮሚቴ ሽልማቱን ለአብይ ሊሰጥ ሲል ያካሄደው ውይይት ሚስጥራዊ በመሆኑ ከሽልማቱ ጋር በተገናኘ ከተጠቀሱት ምክንያቶች በዘለለ በየትኞቹ ጉዳዮች ላይ አጽንኦት እንደሰጠው መናገር እንደማይቻል ኮሚቴው አስታውቋል። ኢትዮጵያና አሜሪካ ግንኙነታቸውን እንዲያጠናክሩ ማድረግ የሁለቱ ሀገሮች መሪዎች ያለፈው ሳምንት ውይይት መደምደሚያ እንደነበር የውጭ ጉዳይ ሚኒስትር ገለጸ። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ጆ ባይደን ለመጀመሪያ ጊዜ ባደረጉት የስልክ ውይይት በጋራ ጉዳዮች ዙሪያ መወያየታቸውን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ተናግረዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሉሴጉን ኦባሳንጆ ለያዙት ዓላማ ይመላለሳሉ ያሉት ዲና ሙፍቲ በመጨረሻ ይዘውት የሚመጡትን የመፍትሄ ሐሳብ መንግስት ይጠብቃል ብለዋል። የድርድር ሐሳብን በተመለከተም የኢትዮጵያን መንግስት አቋም ግልጽ አድርገዋል። ዋናው ነገር በኢትዮጵያ መንግስት በኩል ያለው ፖዚሽን ምንድነው? ቢገር ፒክቸር ነው። ትልቅ ሀገር ኢትዮጵያ የሚባል ሀገር ባይዘው ሁለት ኃይሎች ሲጋጩ በጦርነት እስከመጨረሻው ይተጋተጋሉ፣ ይደባደባሉ። ምንድን በመጨረሻ ላይ ቁጭ ብሎ መናገራቸው አይቀርም። ይሄ ያለ ነገር ነው። ይሄ ኖርማል ነው። ዝም ብሎ በጦርነት ብቻ የሚያልቅ ነገር የለም። በኢትዮጵያ መንግስት በኩል ለዚህ ነው ከዚህ ከአንዴም ሁለቴም ከመቀሌ የተወጣበት ጊዜ አለ። ለሰላም ሁሉ ጊዜ ፍላጎት አለው። ሁሉ ጊዜ ሰላም ጥሪ ያደርጋል። እንደዚህ አይነት ነገሮችን ነው ፖዚቲቭሊ ፖርትሬይ ማድረግ። ይሄ ለምንድን ነው? ለቢገር ፒክቸር ነው ማየት ያለው። በሳውዲ አረቢያ በችግር ላይ የሚገኙ ኢትዮጵያውያንን ጉዳይ በተመለከተ አንድ የልዑክ ቡድን በቅርቡ ይጓዛል ያሉት ቃል አቀባዩ የህዳሴ ግድብ የመጀመሪያ ኃይል የማመንጨት ስራም በቅርቡ ይጀምራል ብለዋል። ለግድቡ ጉዳይ ያው እንደሰማችሁት የመጀመሪያ ዙር መብራት የሚያመነጭበት ጊዜ እየተቃረበ ነው ያለው። መቼ ነው ማለት ይከብዳል። ይሄ ማለት ግን ሶስትዮሽ ድርድር ይቆማል ማለት አይደለም። መናገር ይቻላል። ግን ዞሮ ሪያሊቲ ነው። መብራቱ እዚህ ነው የሚበራው፣ ውሃው ከዚህ ነው የሚመነጨው። ሁለተኛ ደግሞ ታርባውን መጥቶ ነው የሚሄደው። ሌላ ነገር እኮ አያደርግም። ምንም የሚቀንስበት ነገር የለም። ለሱዳኖች እንደውም ይጨምራል። ሴሌብሬት ማድረግ አለባቸው። ወታደራዊ ኃይሉ ዝም ብሎ አብዶ ነው እንጂ ለሱዳን እንደውም ጠቃሚ ነው። ዘገባውን ያደረሰን የአዲስ አበባ ወኪላችን ሰለሞን ህሙጬ ነው።
መንግስት ምዕራፍ 1 ያለውን ዘመቻ የኢትዮጵያ ሉዓላዊነት ሲያረጋግጥ ማቆሙ ትልቅ አደጋ ያዘለ ነው ሲል ባልደራስ ለእውነተኛ ዲሞክራሲ ፓርቲ ስጋቱን ገለጸ። ባልደራስ ይህን የገለጸው የፓርቲው ፕሬዝዳንት እስክንድር ነጋን ጨምሮ በስር ላይ የነበሩት 4 አመራሮች ከተፈቱ በኋላ ዛሬ ለመጀመሪያ ጊዜ በሰጠው ጋዜጣዊ መግለጫ ነው። ህወሓት አሁንም የሀገሪቱን አንድነት ሊፈታተን በሚችል ወታደራዊ ቁመና ላይ ይገኛል ያለው ባልደራስ መንግስት ዘመቻውን ያቆመበትን ምክንያት በተመለከተ በቂ ምላሽ አልሰጠም ሲል ተችቷል። መንግስት እንደ ባልደራስ ሁሉ ክሳቸው ተቋርጦላቸዋል ያላቸው 6 የህወሓት አመራሮች መንግስት እንዲፈቱ መወሰኑን ባልደራስ የህግ የበላይነትን የጣሰ ውሳኔ ሲል ገልጾታል። ዝርዝሩን መጽሔት ይዞታል። ቀደም ሲል በህወሓት ተይዘው የነበሩ የደቡብ ጎንደር ዞን ወረዳዎች መሰረተ ልማት ተቋማት በረጂ ድርጅትና በመንግስት ድጋፍ ወደ መደበኛ ስራቸው እየገቡ እንደሆነ የዞኑ አስተዳደር አስታወቀ። በአማራ ክልል የደቡብ ጎንደር ዞን ምክትል አስተዳዳሪ አቶ ጥላሁን ደጀኔ ዛሬ ለዶይቼ ቬለ እንደተናገሩት ህወሓት ባለፈው ዓመት መጨረሻ አካባቢ በዞኑ በሚገኙ ንፋስ መውጫ፣ ጨጨሆ፣ ክምር ድንጋይ፣ ጉናናና ሌሎችም ከተሞች ግድያ፣ አስገድዶ መድፈር፣ ዘረፋና በንብረት ላይ ማውደም አድርሷል። ህወሓት በኃይል ከዞኑ ከወጣ በኋላ በህብረተሰቡ በመንግስትና በለጋሽ ድርጅቶች ድጋፍ የወደሙ ተቋማት ስራ እየጀመሩ ነው። አሁን ኦልሞስት በትምህርትም በጤናም በግብርና ስራዎቻችንም ዙሪያ ላይ በጥሩ መንገድ አገልግሎት እየሰጡ ነው። ከረጂ ድርጅቶችም ከባለሀብቶችም ከበጎ ፈቃድ አገልግሎትም ከመንግስታዊ ካልሆኑ ድርጅቶችም ይነስም ይብዛም ድጋፋቸው ባልተቋረጠ መንገድ ድጋፍ እያደረገ ነው ያለው። በወቅቱ 70 ሺህ ያህል የዞኑ ህዝብ ለከፋ ችግር ተዳርጎ መቆየቱንም አስታውሰዋል። አሁን ተቋማቱ ስራ ቢጀምሩም በርካታ ያልተሟሉ ግብአቶች በየመስሪያ ቤቱ ስለሚገኙ በውጪ የሚኖረውና የሀገር ውስጥ ባለሀብቶች አሁንም እገዛቸውን እንዲለግሱ ጥሪ አቅርበዋል። በርካታ ጥረቶች እየተደረጉ ያለበት ቢሆንም መንግስት ካለው አቅም አኳያ ወስዶ የራሱን መልሶ የመገንባት ስራ ያለ ቢሆንም የደረሰው ጉዳት በአጭር ጊዜና በጥቂትና በመንግስት ወጪዎች ብቻ የሚሸፈን ባለመሆኑ በየደረጃው መንግስትን ጥሪ ተከትለው ወደ ሀገራችን የገቡ የዲያስፖራ አባላት በውጭ ሀገር በዲፕሎማሲው መስክ ጥራትን ለመታገል ያደረጉትን አንድነት በመልሶ ግንባታው በሀገራቸው ውስጥ የደረሰውን ተቋማት መልሶ ለመገንባት የበኩላቸውን ርብርብ ለማድረግ በዚህ አጋጣሚ ጥሬንም ጭምር ለማስተላለፍ ፈልጋለሁ። ዘገባውን ያደረሰን የባህር ዳር ወኪላችን አለምነህ መኮንን ነው። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። አንድ የጀርመን ከፍተኛ ፍርድ ቤት የሶሪያ የቀድሞ ጦር ሰራዊት ኮሎኔል በሰብአዊነት ላይ በፈጸመው ወንጀል የዕድሜ ልክ እስራት ፈረደበት። ጀርመን ኮብሌንስ በተባለው ከተማ የሚገኘው ፍርድ ቤት ዛሬ ይፋ እንዳደረገው አንዋር የተባለው የ58 ዓመት ወንጀለኛ በሶሪያ ዋና ከተማ ደማስቆ በሚገኘው አልካቲብ እስር ቤት ኃላፊ ነበረና ከጎርጎሮሳውያኑ ሚያዝያ 2011 እስከ መስከረም 2012 ባለው ጊዜ ውስጥ ቢያንስ 4000 እስረኞችን በድብደባና በኤሌክትሪክ ንዝረት አሰቃይቷል። እድሜ ይፍታ የተወሰነበት የሶሪያ የቀድሞ የጦር ሰራዊት አባል በሲቄት ህይወታቸውን ያጡ የ27 ሰዎች ሞት ተጠያቂም እንደሆነ ተመልክቷል። በፍርድ ሂደቱ ተከሳሹ ያሰቃያቸውና በህይወት የተረፉ 80 ሶሪያውያን ምስክርነት መደመጡም ተዘግቧል። እድሜ ይፍታ የተወሰነበት ሶሪያዊ በስደት ወደ ጀርመን መግባቱም ታውቋል። የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ዛሬ ጄኔቫ ስዊዘርላንድ ላይ በሰጠው መግለጫ ብይኑን ታሪካዊ ብሎታል። በጀርመን የሚገኘው የዓለም አቀፉ ሰብአዊ መብት ተሟጋች ድርጅት የአምነስቲ ኢንተርናሽናል ዋና ጸሐፊ በበኩላቸው ፍርዱ በዓለም አቀፍ ሰብአዊ መብት ጥሰት ላይ ለሚደረግ ትግል ታሪካዊ ምልክት ነው ብለውታል። በጀርመንና በሌሎች ሀገራት ተጨማሪ መሰል አይነት ወንጀሎች ሊታደኑ ይገባልም ብለዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሂውማን ራይትስ ዎች ዲሞክራሲን የሚያራምዱ ሀገራት አምባገነን ገዢዎች ከሚገኙባቸው ሀገራት ጋር በመተባበር ይሰራሉ ሲል ተቸ። የሰብአዊ መብት ተሟጋቹ ድርጅት ጄኔቫ ላይ ዛሬ ይፋ ባደረገው ዓመታዊ ሪፖርቱ ዲሞክራሲ የሰፈነባቸው ሀገራት ስደትን ለመከላከል፣ ሽብርተኝነትን ለመዋጋት ወይም ዲሞክራሲያዊ መርሆችን ከመጠበቅ ይልቅ መረጋጋትን ለመፍጠር ሲሉ
አምባገነን ስርዓቶችን እየደገፉ ነው ሲል ገልጿል። ሂዩማን ራይትስ ዎች የዩኤስ ፕሬዝዳንት ጆ ባይደን ሀገራቸው በሰብአዊ መብት ላይ የተመሰረተ የውጭ ፖሊሲ እንደምትከተል ቃል ቢገቡም ዩናይትድ ስቴትስ ጦር መሳሪያን ለግብጽና ለሳውዲ አረቢያ መስጠቷን ቀጥላለች ሲል አሜሪካን ከአምባገነን ገዢዎች ጋር የምትሰራ ሲል በምሳሌነት አስቀምጧታል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የኮሮና ወረርሽኝ ስጋትን ተከትሎ የተጣለውን የእንቅስቃሴ ገደብ በመተላለፍ አንድ መጠጥ ይዛችሁ ኑ በሚል በተጠራ ድግስ ላይ መታደማቸውን ካመኑ በኋላ በርካቶች ከኃላፊነታቸው እንዲነሱ እየወተወቱ ነው። ጠቅላይ ሚኒስትሩ ከስልጣናቸው እንዲለቁ የሚጠይቁት የገዛ ራሳቸው ፓርቲ አባላትም መሆናቸው ተነግሯል። በጎርጎሮሳውያኑ 2020 በብሪታንያ ጥብቅ የኮሮና ገደብ ከተጣለ በኋላ ጠቅላይ ሚኒስትር ቦሪስ ጆንሰን ድግሱ ላይ መገኘታቸውን ይቅርታ ቢጠይቁም ሰሚ አላገኙም። ይሁንና የሰዎችን ቁጣ ሰምተው አልፈረድባቸውም ማለታቸው ተሰምቷል። የካቢኔ አባላት ከስልጣን እንዲወርዱ መወትወታቸው በጠቅላይ ሚኒስትር ቦሪስ ጆንሰን ላይ የተጣለው እምነት በመሸርሸሩ ነው ባይ ናቸው።